በሆርሙዝ የባህር ወሽመጥ ላይ ከተያዘችው የኢራን መርከብ ውስጥ ከቻይና ለኢራን የተላከ ስጦታ አሜሪካ ማግኘቷን እወቁልኝ ብላለች። ፕሬዚደንት ትራምፕን ገርሞኛል እንዲሉ ያስገድዳቸው የቻይና ስጦታስ ምንድን ነው? ትራምፕ ቤጂንግን በእሳት እየተጫወተች ነው ሲሉ አስጠንቅቀዋል። በመርከቧ ውስጥ ያገኘነው ነገር በፍጹም ደስ የሚል አይደለም። ይህ የትራምፕ ንግግር በቤጂንግና በቴሄራን መካከል ያለውን ድብቅ ወታደራዊ ጋብቻ አጋልጧል። ቴሄራንና ቤጂንግ በአሜሪካ ላይ የሸረቡት ምስጢራዊ ደባ ዛሬ በአደባባይ ወጥቷል። ከጠፈር ላይ አሜሪካን የምትሰልለው ቻይናና ትራምፕ ሊጥሉ ያሰቡት ታሪፍ ሙሉ ትንታኔውን ትሰሙታላችሁ። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ከሲኤንቢሲ ጋር ባደረጉት ቆይታ ዓለምን ያስደነገጠ ምስጢር አጋልጠዋል። አንድ የኢራን መርከብን ያዝን፣ በውስጡም እጅግ አስገራሚ ነገሮች ነበሩ። ምናልባትም ከቻይና የተላከ ስጦታ ሳይሆን አይቀርም። እነዚህ የትራምፕ ቃላት ተራ ንግግሮች አይደሉም። በሆርሙዝ የባህር ወሽመጥ ላይ የተያዘችው የኢራን መርከብ ምን ደብቃ ይዛ ነበር? ቤጂንግና ቴሄራን በድብቅ የሸረቡት ደባስ ምንድን ነው? የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ላይ የኢራንን መርከብ ሲያስቆም የታሰበው መደበኛ ፍተሻ ነበር። ነገር ግን በመርከቧ ሆድ ውስጥ የተገኘው ነገር ፕሬዚደንት ትራምፕን ጭምር አስገርሟቸዋል። ትራምፕ ሲናገሩ ያገኘነው ነገር በፍጹም ደስ የሚል አልነበረም ብለዋል። ይህ ስጦታ ምንድን ነው? ምንም እንኳን ዋይት ሀውስ ለዝርዝር መረጃዎች ምላሽ ባይሰጥም የደህንነት ምንጮች ግን መርከቧ የላቁ ወታደራዊ ቴክኖሎጂዎችን ጭና እንደነበረ ይጠቁማሉ። ቻይና የጦር መሳሪያ ኤክስፖርት ቁጥጥር ጥብቅ ነው ብትልም በመሬት ላይ ያለው እውነታ ግን ሌላ ነው። ይህ ክስተት በዋሽንግተንና በቤጂንግ መካከል ያለውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። ትራምፕ አልተደሰትኩም ሲሉ ከንግግሩ በስተጀርባ ትልቅ የኢኮኖሚና የጦርነት ማስጠንቀቂያ እንዳለ ግልጽ ነው። ታሪኩ እዚህ ላይ ብቻ አይበቃም። ፋይናንሺያል ታይምስ ይፋ ያደረገው መረጃ እንደሚያሳየው ደግሞ ኢራን ከቻይና ኩባንያ እጅግ ዘመናዊ የሆነውን የስለላ ሳተላይት በድብቅ ገዝታለች። ይህ ሳተላይት ለኢራን አብዮታዊ ዘብ ምን ማለት ነው? የኢላማ ጥራት ለኢራን በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችን በከፍተኛ ጥራት የመከታተል አቅሟን አሳድጎላታል። የመረጃ የበላይነት በቅርቡ በነበረው ጦርነት ወቅት ኢራን የአሜሪካን እንቅስቃሴ ለመሰለል ተጠቅማበታለች ተብሏል። ሞስኮ የመረጃና የኢላማ ድጋፍ ስታደርግ፣ ቤጂንግ ደግሞ ቴክኖሎጂ ለቴሄራን ሰጣታለች። ይህ በምስራቅ በኩል እየተገነባ ያለው አዲስ ወታደራዊ ግንባር ዋሽንግተንን በእጅጉ አስቆጥቷታል። የሲኤንኤን ዘገባ የባሰ አሳሳቢ መረጃ ይዞ ወጥቷል። ትራምፕ ታሪፍ ጥላለሁ እያሉ በዛቱበት ወቅት እንኳን ቻይና ለኢራን የአየር መከላከያ ስርዓቶችን ለማቅረብ እየተዘጋጀች ነው። በተለይም ማንፓድስ የተባሉ በትከሻ የሚተኮሱ ጸረ አውሮፕላን ሚሳይሎች ለኢራን መላካቸው ትልቅ ስጋት ነው። እነዚህ መሳሪያዎች ዝቅ ብለው ለሚበሩ የአሜሪካ ወታደራዊ አውሮፕላኖች ገዳይ ናቸው። 5 ሳምንታት በፈጀው ጦርነት የታየው የአሲሜትሪክ ጦርነት ስጋት አሁን የደረሰው የተኩስ አቁም ስምምነት ቢፈርስ ኢራንን በአዲስ ጉልበት ሊያስታጥቃት ይችላል። ቤጂንግ ኃላፊነት በተሞላበት መንገድ ነው የምንሰራው ብትልም የዋሽንግተን የስለላ ድርጅቶች ግን ቻይና የኢራንን ወታደራዊ ጡንቻ እያሳበጠች እንደሆነ ያምናሉ። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። ትራምፕ ለዚህ ሁሉ ምላሻቸው ምንድን ነው? መልሱ ግልጽ ነው። የኢኮኖሚ ዱላ። ትራምፕ ከኢራን ጋር የተኩስ አቁም ስምምነት በፈረሙ በጥቂት ቀናት ውስጥ አስደንጋጭ ማስጠንቀቂያ አስተላልፈዋል። ማንኛውም ሀገር ለኢራን ወታደራዊ ድጋፍ ከሰጠች ከአሜሪካ ጋር በምታደርገው የንግድ ልውውጥ ላይ 50 በመቶ ታሪፍ ይጣልባታል ብለዋል። ይህ ማለት ቻይና ወደ አሜሪካ የምትልካቸው ዕቃዎች ዋጋ በአንድ ጀንበር በግማሽ ይጨምራል ማለት ነው። ይህ ለዓለም ኢኮኖሚ ያውሎ ንፋስ ነው። ትራምፕ ቻይናን በኢኮኖሚ አንቆ በመያዝ የኢራንን ወታደራዊ ክንፍ ለመቁረጥ እየሞከሩ ነው። ዓለም ወደ አዲስ የቀዝቃዛው ጦርነት ብቻ ሳይሆን ወደ ትልቅ የንግድና የቴክኖሎጂ ፍልሚያ እየገባች ነው። ቻይና ለምን አሁን ኢራንን መርዳት ፈለገች? ትራምፕ በእርግጥ የ50 በመቶ ታሪፍን ይጥሉታል? የኢራን አዲሱ የጠፈር ስለላ የመካከለኛው ምስራቅን የኃይል ሚዛን ይቀይረው ይሆን? ትራምፕ ቤጂንግን በእሳት እየተጫወተች ነው ሲሉ አስጠንቅቀዋል። በመርከቧ ውስጥ ያገኘነው ነገር በፍጹም ደስ የሚል አይደለም። ይህ የትራምፕ ንግግር በቤጂንግና በቴሄራን መካከል ያለውን ድብቅ ወታደራዊ ጋብቻ አጋልጧል። ፕሬዚደንት ዶናልድ ትራምፕ በሲኤንቢሲ ቀርበው የተናገሩት ንግግር የቤጂንግና የሞስኮን ቤተ መንግስት በእጅጉ አንቀጥቅጧል። አንድ መርከብ ያዝን፣ በውስጡም ደስ የማይል ስጦታ አገኘን፣ ምናልባትም ከቻይና የተላከ ይሆናል። ይህ የትራምፕ ንግግር የዓለምን ሰላም የሚነጥቅ አዲስ የጦርነት ደመና የደቀነ ምስጢር ነው።
ትራምፕ ስጦታ ሲሉ በፌዝ ቢናገሩም ነገሩ ግን ከቀልድ በላይ ነው። በሆርሙዝ የባህር ወሽመጥ ላይ የተያዘችው መርከብ የቤጂንግና የቴሄራን የጥልቁ ምስጢር መፍሰሻ ሆናለች። ቻይና ኤክስፖርታችንን በጥንቃቄ ነው የምንይዘው ብትልም በመርከቧ ሆድ ውስጥ የተገኙት ነገሮች ግን ሌላ ታሪክን ይናገራሉ። የቻይና ድጋፍ ለኢራን በሁለት ታላላቅ ምሰሶች ላይ ይቆማል። አንደኛው የጠፈር የበላይነት ነው። በፋይናንሻል ታይምስ የወጣው መረጃ እንደሚያመላክተው እርዝ አይኮ የተባለው የቻይና ኩባንያ T01B የተሰኘ ድንቅ ሳተላይት ለኢራን አብዮታዊ ዘብ አስረክቧል። ይህ ማለት ኢራን አሁን በመካከለኛው ምስራቅ ያለውን ማንኛውንም የአሜሪካ ጦር ሰፈር እንደ እጇ መዳፍ በግልጽ የማየት አቅም አግኝታለች ማለት ነው። ሁለተኛው ደግሞ የአየር መከላከያ ጋሻ ነው። ሲኤንኤን ይፋ ባደረገው መረጃ መሰረት ቻይና በትከሻ የሚተኮሱ ማንፓድስ የተባሉ የአየር መከላከያ ሚሳይሎችን ለኢራን እያቀረበች ነው። እነዚህ መሳሪያዎች የአሜሪካን ዘመናዊ ጄቶች ከሰማይ እንደ ቅጠል የማርገፍ አቅም አላቸው። ይህ ቻይና ለኢራን የሰጠቻት የጦርነት ስጦታ ካልሆነ ምን ሊሆን ይችላል? ቻይና ጡንቻውንና አይኑን ለኢራን ስትሰጥ፣ ሩሲያ ደግሞ አንጎሉን ሰጥታለች። ብሉምበርግ እንደዘገበው በቅርቡ በተካሄደ 5 ሳምንት ጦርነት ወቅት ሞስኮ ለቴሄራን ያደረገችው ድጋፍ ታሪክ የማይረሳው ነው። ሩሲያ የሰጠችው ድጋፍ ምንድን ነው? ሩሲያ በዓለም ላይ ካሉት እጅግ የላቁ የስለላ መረቦች አንዱ አላት። በጦርነቱ ወቅት የትኛው የአሜሪካ የጦር መርከብ የት እንዳለ፣ የትኛው የሚሳይል ማከማቻ በምን ያህል ርቀት ላይ ይገኛል የሚለውን መረጃ ለኢራን ስትመግብ ነበር። ይህ በሞስኮና በቤጂንግ መካከል የተሰራ የሥራ ክፍፍል ነው። ሩሲያ የት እንደሚመታ ትጠቁማለች። ቻይና ደግሞ መምቻ መሳሪያውን ታቀርባለች። ይህ ስትራቴጂካዊ ጥምረት አሜሪካ በመካከለኛው ምስራቅ የነበራትን የነጠላ ኃያልነት ክብር የሚገዳደር ሆኗል። ትራምፕ ዝም ብለው የሚመለከቱ ሰው አይደሉም። ከነጋዴነት ወደ ፕሬዚዳንትነት የመጡት ትራምፕ የቻይናን ድርጊት ለመቅጣት የመረጡት መንገድ የኢኮኖሚ እሳትን ነው። ለኢራን መሳሪያ የምትልክ ሀገር 50 በመቶ ታሪፍ ይጠብቃታል። ይህ ማስጠንቀቂያ ለቻይና የተላከ የሞት ደብዳቤ ይመስላል። ቻይና ወደ አሜሪካ የምትልከው ዕቃ በግማሽ ዋጋ ከጨመረ የቤጂንግ ኢኮኖሚ ሊፈራርስ ይችላል። ነገር ግን ጥያቄው እዚህ ጋር ነው። ቻይና ይህን ስጋት አትቃወምም ነበር፣ ተቃውማለች። ነገር ግን ኢራንን ማስታጠቅ ከአሜሪካ ጋር ከሚደረግ የንግድ ጦርነት በላይ ትርፍ እንዳለው ያመነች ይመስላል። ይህ ማለት ዓለም ወደ ሁለት ታላላቅ ጎራዎች ተከፍላለች። በአንድ በኩል አሜሪካና አጋሮቿ፣ በሌላ በኩል ደግሞ ሩሲያ፣ ቻይናና ኢራን። ዛሬ የተመለከትነው በመርከቡ ውስጥ የተገኘ ስጦታን ብቻ አይደለም። ያየነው የዓለምን ፖለቲካ የሚቀይር አዲስ መዋቅር ነው። ቻይና በሳተላይትና በሚሳይል፣ ሩሲያ በመረጃና በኢላማ ጠቋሚነት ኢራንን ከኋላ ሆነው ሲደግፉ፣ አሜሪካ ደግሞ በታሪፍና በባህር ማዕቀብ ምላሽ እየሰጠች ነው። ይህ የሰላም ስምምነት ይቆይ ይሆን ወይስ ቻይና የላከቻቸው ሚሳይሎችን ተጠቅማ ኢራን ጦርነቱን ትቀጥላለች? እናንተስ ምን ትላላችሁ? ትራምፕ የጣሉት የ50 በመቶ ታሪፍ ቻይናን ከኢራን ያርቃታል ወይስ ይበልጥ ያቀራርባቸዋል? ሐሳባችሁን በኮሜንት መስጫው ላይ ያጋሩን። ላይክ እና ሸር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የነገው ዓለም በኃያላን ሴራ የተሞላች ናት። እኛ ደግሞ እውነታውን መዘገባችንን እንቀጥላለን። እስከ ቀጣዩ ዘገባ ሰላም ቆዩን።